ሲተኩ ጓደኛዬን ጀርባውን ሲሰጥ ትላንት ያመኑ ጓደኛዬን እኛ ግን አለ ሳይለየን ወረት ከናቱ ልጅ በልጦ ቅናት ልቡን ገዝቶ ለአቤል ሞት ከሆነ የቃየል መሥዋዕት መወለድ ቋንቋ ነው ስም ነው ወንድምነት ቅዱስ ነው ይበልጣል የሚያስጓደኝነት ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ ጓደኛዬ የህሊና ጋብቻዬ እኔ በጣም ጓደኝነት ማለት ለኔ በጣም ትልቅ ነው ለኔ ብቻ ሳይሆን ሁሉም ሰው ጓደኛ አለው ግን ሁሉም ሰው ጓደኛ ማለት እጅግ በጣም የምትወደው ሰው የምታከብረው ሰው ከወንድምም ከስጋ ዘመድህም በላይ አብልጠ የምታየው ጓደኛ አለ መልካም ጓደኞች ማለት ነው ያው ጓደኛ ስትመርጥ ካንተ ባህሪ ጋር ሊሄድ የሚችል ሰው መሆን አለበት ያው ያንተ ካንተ ባህሪ ጋር ማች ማድረግ ጓደኛት ብትጀምር የሆነ ጊዜ ትሄድና ታቆማለህ ያ ጓደኝነት አይደለም ጓደኝነት ለዘመናት ያው በእድሜ ያው ከልጅነት ጀምረህ እስካሁን ድረስ አብሮ ካንተ ባህሪ ጋር ማች የሚያደርግ ጓደኛ ከሆነ በጣም ዘላቂነት እስከ መጨረሻ እስከ ከዚህ ዓለም እስከምትሄድ ድረስ አብረህ የምትቀጥለው ጓደኛ ነው ለኔ ጓደኛ ምለውና በክፉም በደጉም የሚደርስልህ ስትቸገር የሚደርስልህ ሞራውን በደስታ ያው የሚወድም አይወድም ሊመጣ ይችላል ነገር ግን ያው ጓደኛ የሚባለው ነገር እንደው በጣም በተቸገርክ ሰዓት ላይ የሚደርስልህ ጓደኛ ላንተ ያለው ጓደኛ እኔም እንደዛ ነው ማስበውና ጓደኝነት እንደዚህ ነው የምገልጸው ጓደኝነት ማለት ለኔ ጥልቅ ነው ትርጉሙ ማለት እንደዚህ በቃላትም ለመግለጽ ይከብዳል ጓደኝነትን ይኖሩታል እንጂ ያው መግለጽም ከባድ ነው ማለት አንዳንድ ጓደኝነት ከስጋ ዝምድናም የሚበልጥ ጓደኝነት አለ ለኔ ጓደኝነት በዛ ልክ ነው ብዙ ሚስጥር አለው ጥልቅ ነው ጓደኝነትን በቃ በመኖር ነው የሚገለጸው ብዬ ነው ማስበው በቃላት ለመግለጽ ይከብዳል በዛ ልክ ነው እኔ ምረዳ ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ ጓደኛዬ የህሊና ጋብቻዬ ከተለያዩ ነገሮች ካልባለ ቦታዎች አንተ ላንተ ጥሩ መስሎ የሚታይ ነገር ግን ለሌላ ሰው ደግሞ መጥፎ የሆነ መንገዱ ሲሄድ ተመለስ የሚል ነው ከዛ ውጪ ደግሞ ጥሩ የሆነ ነገር ሳታረግ አንተ ላንተ ጥሩ ሊሆን ይችላል ለምሳሌ ሱስ አሁን ለምሳሌ እንበልና እኔ ሱስ ብዬ የሚወስደው ጫት ሱስ ቢሆን ይሄን ጫት አጋጣሚ ሆኖ ነው የሚጀምር ከሆነ ያንን የሚወደኝ ጓደኛ ከዛ ተመለስ ያለኝ ጓደኛ ነው ነገር ግን አይዞ ባክባርታ ምናምን ንቃ ምናምን ብሎ እንትምል ከሆነ እሱ ጓደኛ አይደለም ምክንያቱም ወደ ሌላ መስመር ያስገባኝ ስለሆነ ጓደኛን ስንይዝ በጣም መርጠን መውሰድ አለብን ሁለተኛ ደግሞ ከተለያዩ ችግሮች ከተለያዩ አደጋዎች በቃ አልባለ ከሆኑ ነገሮች የሚመልሲን ጓደኛ እንደ ጥሩ ጓደኛ ይዘ መሄድ አለብኝ የሚል ሐሳብ አለኝ ጓደኛ ማለት ለኔ ትልቅ ቦታ አለኝ እንደኔ ጓደኛ በሁለት አንግል ታያለ የፌስቡክ ጓደኛ አለ አብሮ አደግ ጓደኛ አለ የትምህርት ቤት ጓደኛ ማለት ነው ሞር እኔ ደግሞ ትኩረት ማድረገው የትምህርት ቤት ጓደኞቼን እጅግ በጣም ወዳቸው ቦታ መሰጣቸው እጅግ በጣም በቃ ጓደኛ ማለት መግለጽ የማትችልበት ነገር ከቤተሰብ ማብልጠ የምታየው ነገር ማለት ጓደኛ ስታገኝ ብቻ አይደለም ስታጣም የችግር ቀን ሰቆቃ ሲደርስ ያ በጣም ቦታ ያለ ከቤተሰብ ማብልጠ የምታያቸው ጓደኞች አሉና እኔ ጓደኛን እኔ መግለጽ አልችልም አሁን መግለጽ የማልችላቸው መወዳቸው ጓደኞች አሉኝና ሞር ከሴት ጓደኞች ወንድ ጓደኞች አሉኝ በብዛት አብሮ አደጎች ያሉና እነሱን እንጃ እዚህ ጋር እንዲሁ ዝም ብዬ በሚዲያ ዝም ብዬ የሚገልጻቸው አይደሉምና በርግጥ በጣም ጥሩ ጓደኞች አሉኝ ብዬ ነው ማስበው እኔም ለነሱ ጥሩ ጓደኛ ነኝ ብዬ አስባለሁ ማለቴ ከጓደኞቼ እኔ የሚገዛኝ ባህሪ ብዬ ማስበው ብዙ እኔ
የጎደልክባቸውን ነገሮች እነሱ ስለሚሞሉልኝ እኔ ደግሞ ያለኝን ነገር ለነሱ ሼር እያረኩ ጎደሏችንን እየተሞላላንበት የምንሄድበት መንገድ ነውና በዛ ልክ ገራሚ ጓደኞች አሉኝ። የምወደው ባህሪ አሁን እንዳልኩ ግልጸኝነትን እወዳለሁ። በመነጋገር እኔ ሰው ስለሆንኩ የሚታይብኝ ጉለት ካለ ጉለቴን በግልጽ እኔ የሚናገረኝ ሰው በጣም ጓደኛዬ ነው፣ የልብ ወዳጄ ነው እና በዛ ልክ እየተማማርን እየተራረምን እኔ ያለብኝን ችግር ያው ሰው ስትሆን ሙሉ ፐርፌክት አትሆንምና ጎደሎ ነገር ይኖርሃል። በዛ ልክ ያው ጓደኛ ያንን ጎደሎን እያየ ጎደሎን ይሞላል። አንተም በዛው ልክ ደግሞ የሱን ጎደሎን እየሞላህበት የምትሄድበት ነው ብዬ አስባለሁ። ጓደኛ እንግዲህ መመረጥ ያለበት አንደኛ ጥሩ ጓደኛ ለመያዝ ያንተ እንትንም ወሳኝ ነው። አንተ በራሲ ለዛ ለምትለው ጓደኛ መመቸት አለብህ። ዝም ብሎ ብቻ እሱ ብቻ የተሻለ ሆኖ አንተ ደግሞ በተቃራኒ የምታስብ ሀሳብ ይዘ ጥሩን የምትይዝ መሆን የለብህም። መጀመሪያ አንተ ራስህ ምንድነው መሆን ያለብህ? ሙሉ መሆን አለብህ። እንግዲህ ሰው ሆኖ እንግዲህ 100% ባይሆንም የራስህ ጉለት ይኖራል። ያ ያንተ ጉለት የሚሞላ በማን ነው? በዛ በጓደኛዬ ነው። ስለዚህ እኔ አሁን በሐዘን ጊዜ የሚደርሰውን ጓደኛ፣ በችግር ጊዜ የሚደርሰውን ጓደኛ፣ ከችግር ተመለስ ብሎ የሚመልሰኝ ጓደኛ፣ ከተለያዩ ሱሶች ከተለያዩ ነገሮች አሁን እኔ ስሜተኛ የሚሆን ከሆነ አይ አንተ እኮ ይሄ ስሜት ጥሩ አይደለም፣ ስለዚህ እንደዚህ አይነት ነገሮች የምትገባ ከሆነ ችግር ውስጥ ትገባለህ ብሎ የሚመልሰኝ በአጠቃላይ በኔ ላይ የሚመጡ ችግሮች ሊሆኑ ይችላሉ፣ አደጋዎች ሊሆኑ ይችላሉ። እነዚህ እኔ የሚያንጸባርቃቸውን መክሮ የሚመልሰኝ እኔም ደግሞ እሱን መክሬ የሚመልስ ጓደኛ ቢሆን የተሻለ ነው የሚል ነገር አለኝ። ባብሮነት ጎዳና ገስግሶ የሚያነግሰው መሆኑ ብቻ ነው። ጓድም ጓደኛ ሰው በጣም እኛ ግሩፕ ላይ ስንማር ጀምሮ አይደለም ማጨስ ስቴጃችን ውስጥ ምንም ነገር የለም። መከባበርና እብን እንኳን አሁን ጊዜ ጓደኛ ቢሆን መጠባበስ ይኖራል፣ ይቅርታ መጻጻፍ ይኖራል። አንቺ ለኔ አንተ ለኔ ምናምን በባለ ሌላ ሰው ሲገባብን አንወድም። በዛን ታይም ግን አናቅም። ይሄ ነገር መተፋፈር አለ። ሌላ ሰውን እንመኛለን እንጂ እዚሁ እርስ በርስ ወንድምና እህት ነው ምን መስለው። ለዚህ እብን እንኳን አብሮ ማደሩላ ብዙም ነገር እንትን የለምና በጣም ነው የኛ ጓደኝነት ለየት ይላል። እኛ ውስጥም አጫሽ የለም፣ ልዩ በዘኔም የለም። ስናድግ በቤተክርስቲያን አደግ ነው እስካሁን ስቲል ነው። አሁንም ተከባብረን በዓላት ሲመጡ አንድ ላይ ተሰባስበን የምንውልባቸው ቀኖች አሉና እግዚአብሔር ብሏቸው ሲመጡ ግን እንኳን ከፋት ይብን ጋብዤ በቤቴ ጓደኝነትን እንዴት እንደሆነ ብጋብዛችሁ ደስተኛ ነኝ። አንተ ያለ ውስጥ ማለት ነው ያንተ ያለ ውስጥ ማንነትህ ይወስናል። የትም ቦታ ሄደ ትምህርት ትማራለህ። የሚቀሙም የሚያጨሱም የሚጠጡ ሰዎች ቦታም ቢሆን ትምህርት ትማራለህ፣ እውቀት ታገኝበታለህ። እኔ ጓደኝነትን በገደብ አላምንም። የትኛውም ቦታ ጓደኛ ይኖራል ብዬ አስባለሁ። እንደውም ታችኛው ሌቭል ላይ ትልቅ ጓደኝነት አለ ብዬ ከማስብ ሰዎች መሀል ነኝ። ለዚህ በቦታ የሚገደብ አይደለም ለኔ። ከየትኛውም ቦታ ጥሩ ጓደኝነት ይገኛል እና በዛ ልክ ነው የሚሰማኝ። በእርግጥ አንዳንዴ እንደኛ አተያያችን ይወሰናል። ማለት የሆነ ቦታ ስንውል የግድ ያንን ነገር መምሰል አይጠበቅብንም። እዛ ቦታ ላይ ቁጭ ብለን የሆነ የምንማረውን ነገር ተምረን መውጣት የምንችልበትም ሁኔታ እንዳለ ሁሉ አንዳንድ ሁኔታዎች ደግሞ በእርግጥ እነዚህ ነገሮች የሚወሰኑት በግለሰቡ ባህሪ ላይ ነው። ላንተ ማለቴ ለራሴ የነገርከው ነገር ጠንካራ ነገር ካልሆነ በምትሄድበት ቦታ ሁሉ ትወሰዳለህ። ለዚህ ውሎ የኔን ባህሪ
ይቀይራል ብዬም አላስብም። እንዳልኩት ያው በዛ ልክ ነው እኔ የምረዳው። ከፈጣሪ ሌላ ጣልቃ ሳይገባበት አንድ ሆነህ እንደሺ በልቤ ሙላበት ስር ሰዶ ፍቅራችን በእድሜ ተፈትኗል ልክ እንደ ወይን ጠጅ ሲቆይ ይጣፍጣል ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ። ጤናቸውም በሁሉም ነገር ላይ በኢኮኖሚያቸውም ላይ ጫና ሊያደርግ ቢችል ነገር ነው። ይሄንን ምንድነው የማደርገው እኔ እንደዚህ አይነት ጓደኞች አሉኝ። በተቻለ መጠን እነዛን ሰዎች ከዛ ነገር ውስጥ እንዲወጡ የማድረግ እንትን ነው። ነገር ግን እኔ እነሱ ወደሚያደርጉት ነገር ተስቤ መሄድ የለብኝም። ስለዚህ የሚቀሙ የሚያጨሱ ሰዎች ወይ ደግሞ የሚጠጡ የሚሰክሩ ሰዎች እንኳን ጓደኛ ቢኖሩህ እነዛን ሰዎች ወደ ትክክለኛ መስመር እንዲመጡና በሂደት ያን ነገር ከዛ ነገር እየተላቀቁ የሚሄዱበትን ምቹ ሁኔታ እየፈጠርክ ከዛ በጸዳ ሁኔታ ላይ ያለ ወይም ደግሞ ሌላ መዝናኛ ቦታ ላይ እየወሰድካቸው የተለከ መጠጥ ከማጨስ ከተለያየ መጥፎ ተግባር ተነጥለው ወደ ጥሩ እንትን ያለበት ቦታ ላይ ወስደህ እነዛን ሰዎች ከዛ ነገር ላይ እየተላቀቁ የሚሄዱበትን የተሻለ ሁኔታ የተሻለ የሚባል ነገር ውስጥ እያስገባቸው መጥፎ ነገሩ እያስተውክ መጨረሻ ላይ ወደ አንተ መስመር ሲመጡ እነሱም ለአንተ የተለየ በቃ ሶሴን ያስለቀቀኝ ጠጭ ነበር ሰካራም ነበርኩኝ ያስተወኝ ይሄ ነው እያሉ ያመሰግኑሃል ማለት ነው። ጓደኛ ያው በአባባል ደረጃም አለና ጓደኛ መስተዋት ነው ይባላል። ጓደኛ መስተዋት ነው ብለን የምንወስደው ምክንያቱም እኔ በጣም የሚወደው ጓደኛ ወይም እኔን የሚወደኝ ጓደኛ መስተዋት ነው ብዬ ያ አባባሉን የምጠቀመው ከኔ ጋር ፍለፊት በሐዘንም በደስታም በተለያዩ ነገሮች ከጎኔ የሚሆነው እኔም ከጎኑ የሚሆነውን ጓደኛ እኔ በትክክል የጓደኛ መስተዋት ነው የሚለውን ነገር ማየት ይቻላል። ነገር ግን በተቃራኒው ደግሞ ፍለፊት ላይ ጓደኛ እየመሰለ ከጀርባ ደግሞ ሌላ ሀሳብ የሚያስብ ጓደኛ አለ። ስለዚህ ጓደኛን ምንድነው መርጦ ነው ጓደኝነት መያዝ ማለት ነው። ለምሳሌ በጥሩ ጊዜ ብቻ በደስታ ጊዜ ብቻ የሚገናኝ ጓደኛ አይደለም ለኔ ማለት ነው፣ በግሌ ማለት ነው። ጓደኛ ሊሆን ከሆነ በሐዘን ጊዜም የማይለይ በደስታ ጊዜም የማይለይ ከሆነ በዛም ባሻገር ደግሞ ፍለፊት ችግር ካለው እንኳን እሱን ያስከፋውት ነገር ካለ ፍለፊት የሚናገር ጓደኛን እኔ በጣም እወዳለሁ። ከዛ ውጪ ግን ፍለፊት ላይ ካንተ ጋር የሚገናኝ ነገር ግን ከጀርባ ሆኖ የተለያዩ ነገሮችን የሚያስብ ጓደኛ አለና እኔ ፖዚቲቭ ብዬ የሚወስደው በትክክል በየትኛውም ዳይሬክሽን በሐዘንም በደስታም በየትኛውም ነገር ከጎኔ የሆነውን ጓደኛ እንደ ጓደኛ ጥሩ ጓደኛ አድርገህ ነው የምትወስደው። በጣም ማስተዋት ነው። እኛ እርስ በርሳችን ተከባብረን አንዱ ሲቸገር ተቸግረን ችግርን አብረን አሳልፈን ድህነትን አውቀን አብረን ወጥተን እዚህ የደረስን ሰዎች ነንና እግዚአብሔር እንደሱ አርአያ ሆኖ እኔ ለልጆቼም ለአካባቢ ለራሴ ጓደኛ ለሚመሰርቱት መጀመሪያ ቤዝድ የሚሆነው በአይምሮ ራሴ ኮንፊደንስ ይኖር ነውና ጓደኛ መምረጥ የምትችለው በዚህ ቤተሰብም ወሳኝ ነው። ጓደኛ ለመምረጥ ማስተዳደግም ወሳኝ ነው ባይ ነኝ። ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ የህሊና ጋብቻዬ። ያው የጓደኝነትን ጠንካራ እንትን ለማሳየት ሰዎች የሚጠቀሙት አባባል ነው። ያው መዋለድ እኮ ያው እንግዲህ ፈልገው አይደለም የሆነ የምትዛመዳቸው ያው በስጋ ዝምድና የመጡ ናቸው። እነዛ ሰዎች ላይ ዋደዱ ይችላሉ እኮ ግን ጓደኛ የምትለው ከስጋ ዘመድም አልፎ እዚህ ጋር ወንድምህን አስቀምጠህ እኮ ጓደኛ ጋር ልትሄድ ትችላለህ። ወንድም እዚህ ጋር እያለ ጓደኛ ጋር ደውለህ ሻይ ቡና ትላለህ፣ ትገናኛለህ። በተለያዩ በስራ ምክንያቶች በተለያዩ ጉዳዮች ላይ ታወራለህ ከጓደኛ ጋር። ስለዚህ ከስጋ ዝምድና የበለጠ ጓደኝነት ጠንካራ እንደሆነ ለማሳየት የሚጠቀሙት አባባል ነው። ጓደኛ መስታወት ነው የሚባለው ማለቴ እንግዲህ እኔ በገባኝ ልክ ማለት ነው። ጓደኛ መስታወት ነው ማለት ስላንተ የሚሰማውን ነገር እያንዳንዱን ነገር በግልጽ ይናገራል። ቀደም እንዳልኩት ክፍተትም ከሆነ ኢቭን ማለት እኔ
በምቾት እንኳን ያንን ነገር አልቀበለውም ብሎ ቢያስብም ይናገረኛል። ጉለቴ ስለሆነ ማለት ነው። ያን ጉለት አሻሽዬ ነገ የተሻለ ሰው እንዲሆን ያንን ነገር ይናገረኛል። ለዚህ በዛ ልክ የተገለጸ ይመስለኛል። ጓደኝነት መስታወት ነው የሚለው አንደኛ በቃ እንደራስ የምታየው እንደራስ የምትወደው አይነት ሰው ማለት ነው። በዛ ልክ ነው ምረዳ። ጓደኛ መስታወት ነው። እውነት ነው ማለት ያንተን ችግር የማይነግርህ ጓደኛ አይደለም። ስትወደስ የሚያወድስ ደግሞ የሆነ ችግር ውስጥ ስትገባ አብሮ ችግር ውስጥ ሊያስገባ የሚችል ጓደኛ አይደለም መሆን ያለበት። ስለዚህ ጓደኝነት መስታወት ነው የሚባለው በቃ አንተ ጋር ያለውን ችግር ገልጾ የሚነግርህ በቃ ይሄ ነገር አለበት፣ ይሄ ነገር አስተካክል፣ ሰው እንደዚህ ይልሃል፣ እኔም አይቼብሃለሁ፣ ስለዚህ ይሄ ነገር ብታስተካክለው ጥሩ አይደለም ብሎ የሚመክር ጓደኛ በቃ ያ ቤስት ጓደኛ ነው ማለት ነው። ለዛ ነው መስታወት ነው የሚባለው። ጓደኝነት እንግዲህ ጓደኝነት ስትገባ አንተ ነው ወሳኙ። መጀመሪያ ያንተ አፕሮች ነው መወስነው። ያንተ አቀራረብ በትምህርት አስጠኝነት ሊሆን ይችላል፣ በትምህርት አያያዝ ሊሆን ይችላል። ያንተ አቀራረብ ነው። አሁን አንተ ዝም ብለህ ወይ ልትጠቀም የሚቀርብ ከሆነ ይሄ ጓደኝነት አይደለም። ዝም ብሎ ላይፍ ለማሳለፍ በሌላ አቋራጭ መግባት ማለት ነው። አንተን ለመጠቀም ማለት እንጂ ጓደኛ አይደለም። በዛን ስቴጅኛ ስንቀራረብ ሁላችንም አቻ ጭንቅላት ነው ያለን። አቻ የሆነ አሁን ሁላችን የየራሳችን እንጀራ የሚሰጠው የየራሳችን አይዲያ ነው። ስንመጣ እኛ በዚህ አንተሳሰብም። ግን ሊሸነፍ ያለ ነበረ ከጓደኛችን ውስጥ አሁን እሱን ላስታውሰውና ሊሸነፍ ያለ ነበረ፣ በፍቅር ውስጥ ይወድቅ ያለ ነበረ። ይሄማ መሸነፍ የለብንም እንዴ ቃል ነበረ ምናምን ስንባባል ነውር ነው ስንባባል ነበረ። እድገት ነው። ለጓደኝነት ደግሞ ቤተሰብ ወሳኝ ነው። የረሳሁት ነገር ቤተሰብ ወሳኝ ነው። ቤተሰብን ስታከብር ነው ጓደኛ የምታከብረውና በዚህ ተመክረን የምንመለስ ሰዎች ነን በዛ ስቴጅ። በአሁን ሰዓት ግን ጓደኝነት አሁን ከበድ ይላል። አሁን ያለው ሲቹዌሽን ላይ ከበድ ይላል። በብዛት ጓደኛ በወለድ ነው ልጆችም እያየናን ውሏቸውን እያየናን የቤተሰብ ጫና ቢኖርም ውሎ አስተማሪ አይደለምና አሁን ጓደኛን እያበላሽ ያለው ውሎ ነው እያበላሽ ያለ። በአሁን ሰዓት በእኛ ስቴጅ ነው እኔ ሄድኩኝ። በአሁን ሰዓት ስናይ ግን ውሎ በጣም አስተማሪ ነውና በውሏቸው ነው የሚመስሉት። አጫሽ ከሆነ አጫሽ ነው የሚሆነው፣ ቃሚ ከሆነ ቃሚ ነው የሚሆነው፣ ፑል ተጫዋች ከሆነ በቃ ያንን ነው መስሎ የሚወጣውና አሁን ያለ የቤተሰብ ቁጥጥር በጣም ያስፈልጋል። ደግሞ ሚዲያ ላይ ጫት ላይ ሲውል ደግሞ በተለይ እነዚህ የቁማር ነገሮች ክትትል የማነስ የቤተሰብ ብቻ አይደለም፣ የአካባቢ ተጽዕኖ አለ፣ ያዋዋላቸው ተጽዕኖ አለ፣ የትምህርት አቀባበላቸው ተጽዕኖ አለ። ይሄ ብዙ ተጽዕኖዎች ጓደኛን ያበላሻሉና እሱ ነገር ግን አሁን ባለው ሁኔታ ደግሞ ጓደኝነት መግለጹ ይከብዳል። ክራይቴሪያ ያው ካንተ ባህሪ ጋር ሊሄድ የሚችል ሰው ለምሳሌ እንግዲህ አንተ መልካም ሰው ነኝ ብለህ ነው የምታስበው አይደለ? መልካም ሰው መሆን አለበት። ለኔም ጓደኛ ሊሆነኝ የሚችለው ሰው መልካም ሰው መሆን አለበት። አንተ ሊያስወቅስ ወይ ደግሞ መጥፎ ስነ ምግባር ያለው ሰው ጋር ጓደኛ ከሆንክ አንተም የዛ አካል ነህ ማለት ነው። ስለዚህ መልካም ስነ ምግባር ያለው ሰው መሆን መቻል አለበት። ያው ስትመርጥ ስለዛ ሰው ታውቃለህ። ያው ጓደኝነት ከመስረትም ወይ ደግሞ ከመጀመሪያም በፊት ስለዛ ሰው የምትሰማቸው ነገሮች አሉ። ግን ያው ጓደኝነት አጋጣሚ ነው። በሆነ አጋጣሚ ሰው ጋር ትግባባለህ። የሆነ ሰዓት ላይ ቅድም እንዳልኩ ነው ያው ጓደኝነትን የሚያስቀጥልና ላንተም ያለው ፍቅር ለሱም ያለ ፍቅር እኩል ሲሆን ጓደኝነታቸው ምንም አይነት ችግር ሳይገጥመው ጓደኝነት ይቀጥላል። እየተጠናከረም ይሄደ በጣም እንዳልኩ ቅድም በክፉም በደግም የመገናኘት ጉዳዮች የሆነ ነገር ስትሆን የሚደርስልህ ሰው የሆነ ሲመጣ አንተም እንደዛ የሆንክለት ስትሄድ ጓደኛሞች ትሆናላችሁ ማለት ነው። ስለዚህ ከባህሪ ጋር ካንተ ባህሪ ጋር አብሮ ማች ሊያደርግ የሚችል ሰው መሆን አለበት የምትመርጠው ጓደኛ። የሐሴት ጅረት የማይነት ፍቅሯ ጓደኛዬ የልቤ ሰው መጽናኛዬ። ጓደኛ ያው አትቀምስም፣ ቀምሰህ ላትገባ ትችላለህ። አንተ ያልከው ትክክል ነው። ምንድነው መሆን ያለበት? መጠናናት ያስፈልጋል። በቃ መጠናናት መጀመሪያ ላይ ምንድነው ታጠናለህ። እሱም ስላንተ ሊያጠና ይገባል። ያን አጥንተ እንጂ መግባት አለብህ። ዝም ብለህ የምትገባ ከሆነ ከገባይ በኋላ መውጣት ሊያስቸግር ስለሚችል ቅድሚያ ምን ያስፈልጋል?
ጥናት ያስፈልጋል። ምንድነው ይሄ ጓደኛ ለኔ በተለያዩ ነገሮች ከሱ ጋር ይመቻቻለሁ ወይ እሱ ከኔ ጋር ይመቻቻለሁ ወይ መሀል ላይ ጥሎኝ ሊወጣ ይችላል የሚል ሐሳብ ይዤ አጥንቼ ነው ጥሩ ጓደኛ መያዝ ያለብኝ የሚል ሐሳብ አለኝ። ያው መስፈርቱስና ጓደኛ ለመያዝ መስፈርቶች ይኖሩታል። ቅድም እንዳልኩ ያው ካንተ ባሪ ጋር ማች ሊያደርግ የሚችል ሰው መሆን አለበት ነው። ሁለተኛ ነገር ደግሞ ጥሩ የሆነ ስነ ምግባር ያለው ሰው መሆን አለበት። ሰዎች የሚወዱት ሰው መሆን አለበት። ሰዎች የሚያከብሩት ሰው መሆን አለበት ስነ ምግባሩ ማለት ነው። ያው እነዚህ ክራይቴሪያዎች ለኔ እነዚህ ክራይቴሪያዎች ናቸው። እንደ ክራይቴሪያ እነዚህ ክራይቴሪያ ማሟላት የቻለ ሰው ነው ከኔ ጋር ጓደኝነት ሊሆን የሚችለው። ስለዚህ እኔም ጓደኞች አሉኝ። ያው እነዛ ጓደኞቼ ከኔ ጋር አብረው በክፉም በደጉም እንገናኝ ብዙ ጊዜዎችን ከነሱ ጋር አብረን የምናሳልፍ በተለያየ ምክንያቶች በተለያየ አጋጣሚዎች የምንገናኝ ጓደኞቼ ናቸው። ስለዚህ እነዚህ ጓደኞቼ ቅድም እንዳልከው ጓደኛ መስታወት ነው በሚለው እኛም የምናየውን በራሳችን ላይ የሚታዩ ክፍተቶችን ያው ትክክል ያልሆኑ ነገሮችን ወደ ትክክለኛው መስመር እንድንመጣ ችግር ሲገጥመን የምናማክራቸው እንደዚህ አይነት ነገር ገጠመን እንዴት ማድረግ አለብኝ ምን መሆን አለበት የሚለውን ነገር የምናወያያቸው ጓደኞቻችን ስለሆኑ ያው ክራይቴሪያው ያው ቅድም እንዳስቀመጥኩት ያው መልካም ሰዎች መሆን አለባቸው። ካንተ ባሪ ጋር አብረው ማች የሚያደርግ መሆን መቻል አለበት። ጓደኝነት እውነት ለመናገር እንትን ስንል ከየራስን ታይፕ አይታ ነው ማለት እኔ ምን አይነት ሰው ነው ማለት ምን አይነት ሰው ነው ለኔ ጓደኛ መሆን ያለበት የሚለውን ማንኛውም ሰው የራሱ መስፈርት አለው። እንደ ሌላውም ሰው እኔም የራሴ መስፈርት አለኝ። ቀደም ያው እንዳልኩት መስፈርቶቼ እነዛ ናቸው። ቁም ነገረኝነት፣ እውነተኛ ወዳጅነት እና በተመቸም ባልተመቸም ሁኔታ ውስጥ ጥልቅ ፍቅር ማሳየት፣ በችግር በድሎት በየትኛውም መጠያየቅ እና በዋናነት ቁም ነገረኝነት ላይ አተኮራለሁ። ያ ነው የሚገዛኝ ነው። ሁሌም ደሞ ኑር እንደደላ ሰላም ይንገስ በልብ ለአንተ ዓለም ትሁን የፍቅር ደሴት የሐሴት ጅረት የማይነት ፍቅሯ ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ ጓደኛዬ